ሰላም፣ ይህ ፐርፌክት ስፖርት ኢትዮጵያ ነው። በቅድሚያ ሀገር ውስጥ ዜናዎች እናልፋለን። በትናንትናው ዕለት ሁለት የኢትዮጵያ ፕሪሚየር ሊግ ጨዋታዎች የተደረጉ ሲሆን አርባ ምንጭ ከተማ ከሐዋሳ ከተማ ያገናኘው ጨዋታ በሐዋሳ ከተማ 1-0 አሸናፊነት ተጠናቋል። ጎሉን ያስቆጠረው እስራኤል እሸቱ ነው። ቀጣይ በተደረገም ጨዋታ ኢትዮ ኤሌክትሪክ ከሲዳማ ቡና ያገናኘ ሲሆን ጨዋታው በሲዳማ 1 አሸናፊነት ተጠናቋል። ጎል አስቆጣሪዎቹም የኢትዮ ኤሌክትሪክን ከሽንፈት ያልታደገች ግብ አቤል ሙሉጌታ ሲያስቆጥር ለሲዳማ ቡና ሀብታሙ ታደሰ እና ይገዙ ቦጋለ ማስቆጠር ችለዋል። የኢትዮጵያ ፕሪሚየር ሊግ ደረጃ ሰንጠረዥ ይህን ይመስላል። ኢትዮጵያ መድን ሊጉን ሲመራ፣ ኢትዮጵያ ቡና እና ባህር ዳር ከነማ ይከተሉታል። ሲዳማ ቡና አራተኛ ደረጃ ላይ ተቀምጠዋል። በመቀጠልም ዛሬ ወደሚደረጉ የኢትዮጵያ ፕሪሚየር ሊግ ጨዋታዎች እናልፋለን። ጠዋት 3 ሰዓት ተኩል ላይ ተጠባቂ ጨዋታ ፋሲል ከነማ መሪው ኢትዮጵያ መድንን ይገጥማል። ቀን 9 ሰዓት ላይ ድሬዳዋ ከተማ ከመቀሌ ሰባ እንደርታ ይጫወታሉ። ምሽት 12 ሰዓት ላይ ሃዲያ ሆሳዕና ከሊግ መጨረሻ ላይ ከሚገኙት ከወልዋሎ አዲግራት ይጫወታሉ። በመቀጠልም ወደ ሀገር ውጭ ዜናዎች የምናልፍ ይሆናል። ትናንት ሁለት የጣሊያን ሴሪያ ጨዋታዎች ሲደረጉ ቬኔዚያ ከፊዮሬንቲና ጨዋታ በቬኔዚያ 2-1 አሸናፊነት ተጠናቋል። ቀጥሎም አትላንታን ከሮማ ያገናኘው ጨዋታ ተጠባቂ ነበር። በአትላንታ 2-1 አሸናፊነት ሲጠናቀቅ አትላንታ በቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆናቸውን አረጋግጠዋል። በመቀጠልም ወደ ሳዑዲ ፕሮ ሊግ ስናመራ አል ኦክዱድ ከአልናስር ያገናኘው ጨዋታ ተጠባቂ ነበረ። ጨዋታውም በአልናስር 9-0 አሸናፊነት ሲጠናቀቅ ሳዲዮ ማኔ በጨዋታው ብቃት አስመልክቷል። በመቀጠልም ዛሬ የሚደረጉ ጨዋታዎች ስናልፍ በስፔን ላሊጋ ምሽት 2 ሰዓት ላይ ሪያል ቫላዶሊድ ከጂሮና ይጫወታሉ። ምሽት 3 ሰዓት ላይ ሪያል ሶሴዳድ ከሴልታ ቪጎ ይገናኛሉ። ምሽት 4 ሰዓት ከ30 ሴቪያ ከላስ ፓልማስ የሚጫወቱ ይሆናል። ለዛሬ አብራችሁን ስለቆያችሁ እያመሰገንኩ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን በአክብሮት እንጠይቃለን። ነገ በሌሎች መረጃ